እሺ አሁን በመቀጠል የምናየው ስለ ፈንክሽን የሚለው ነው። ፈንክሽን ከዚህ በፊት አላየነውም፣ አዲስ ኮንሰፕት ነው። ትንሽ ሰፋ ይላል። ዛሬ የተወሰነ እንጀምራለን፣ ቀጣይም በሰፊው የምናየው ፓርት ነው። ፈንክሽን የሚለው ምንድነው ጥቅሙ? ተመሳሳይ የሆኑ ኮዶችን ማለትም በየጊዜው መጠቀም የምንፈልጋቸውን ኮዶች ሁሌ ከምንጽፍ አንዴ ያንን ኮድ ዲፋይን እናደርገዋለን። በምንፈልግ ሰዓት ያንን ኮድ ኮል ለማድረግ የምንጠቀምበት ሜካኒዝም ፈንክሽን ነው። ማለትም ፈንክሽኖችን ዲፋይን ቅድሚያ ይደረጋሉ። ዲፋይን ከተደረገ በኋላ ደግሞ በምፈልጉበት ሰዓት ኮል ታደርጋላችሁ ማለት ነው። በሱ ቀላል ኤግዛምፕል የሚሆንላችሁ አንድ ሮቦቱ ላይ ሮቦቷ ወደ ቀኝ እንድታጠፍ ምን እንደምናደርገው ሶስቴ ነው ተርን ሌፍት የምንለው። ብዙ ቦታ ላይ ወደ ቀኝ የምታጠፍበት ቦታ ቢኖር ሁሉም ቦታ ላይ እየሄድን 3 ጊዜ ተርን ሌፍት እያደረግን ከምንጽፍ አንዴ ዲፋይን እናደርገዋለን። ያን ዲፋይን ያደረግነውን በምንፈልገው ሰዓት ኮል እናደርገዋለን ማለት ነው። እዚህ ጋር ዲፊኒሽኑ እንደምታዩት የብሎክ ኦፍ ስቴትመንት ነው። ብሎክ ማለት ያው የብዙ ስቴትመንቶች አንድ ላይ ማለት ስብስብ፣ የስቴትመንቶች ስብስብ ሆኖ ያንን ለሰም ስፔሲፊክ ታስክ ለሆነ ስፔሲፊክ ታስክ የምፈልጉት ነው። ያን አንዴ ዲፋይን ታደርጉታላችሁ። በምፈልጉበት ሰዓት ምን ታደርጋላችሁ ማለት ነው? ኮል ይደረጋል። ፈንክሽን ላይ ሁለት ነገር አለ፣ ፈንክሽን ዲፊኒሽን እና ፈንክሽን ኮሊንግ ማለት ነው። ሁለት ነገር ነው። ፈንክሽን ዲፊኒሽን ማለት ቅድሚያ ፈንክሽናችሁን የሆነ ኔም ሰጣችሁት ያንን ፈንክሽን ዲፋይን የምታደርጉበት ነው። ዲፋይን ካደረጋችሁት በኋላ ከዛ በኋላ ምን ታደርጋላችሁ ማለት ነው? ያን ዲፋይን ያደረጋችሁትን ፈንክሽን በምፈልጉበት ሰዓት ደግሞ ኮል ታደርጋላችሁ። ፈንክሽን ዲፊኒሽን እና ፈንክሽን ኮል ሁለቱ ሜን ፓርቶች ናቸው ፈንክሽን ውስጥ ማለት ነው። ዲፋይን ስናደርግ ሲንታክሱ እዚህ ጋር እንደምታዩት ነው። ዲፋይን ሚል ኪወርድ አለ። ያንን ኪወርድ ተጠቅማችሁ የፈንክሽናችሁን ኔም ትጽፋላችሁ። የፈንክሽን ኔም ከዛ በኋላ ብራኬት አለ። ብራኬት ውስጥ ፓራሜትር ወይም አርጊመንት የሚባሉ ነገሮች አሉ። ኦፕሽን አለው። ለአሁን ባዶ ምንም ሳይኖር እናየውና ወደፊት እንጠቀማቸዋለን። እዛ ውስጥ ደግሞ ፈንክሽናችሁ ውስጥ የኦሪየንቴሽን ወደ ውስጥ የተወሰነ ገባ ትላላችሁ እዚህ ጋር እንደምታዩት። ከዛ በኋላ ነው የምትፈልጉትን ስቴትመንት የምትጠሩት ማለት ነው። ይሄ ካደረጋችሁ ይሄን ፈንክሽን ዲፋይን አደረጋችሁ። በምትፈልጉ ሰዓት ያንን ፈንክሽን ሄዳችሁ ኮል ማድረግ ነው። ኮል ማድረግ ብቻ በቂ ነው። አሁን ይሄን ኤግዛምፕል እንይ። ዲፍ ራይት ወደ ቀኝ ለመታጠፉ በየጊዜው ከምንጽፍ አንዴ ዲፋይን ለማድረግ አሰብን። ዲፍ ብላችሁ እዚህ ጋር ኤኒ ቫሪያብል ኔም፣ ስለ ቫሪያብል ከዚህ በፊት ያየነው ነው። እሱን ኔም ነው የምትሰጡት። ራይት የሚለው ትክክለኛ ቫሪያብል ነው። ከዛ በኋላ ብራኬት ከፍታችሁ ትዘጋላችሁ። እዛ ውስጥ ነው የምትጽፉት ፈንክሽኑ ምን እንደሚሰራው። ሶስቴን ወደ ግራ የሚታጠፋል። ፎር አን ሬንጅ ኦፍ 3 ፎርወርድ ተርን ሌፍት። ሶ እዚህ ጋር ምን አደረግ ነው ማለት ነው? ዲፋይን አደረግ ነው። ግን ፈንክሽን ዲፋይን መደረጉ ብቻ ጥቅም የለውም ምን እስካልተደረገ፣ ኮል እስካልተደረገ። ይሄን ፈንክሽን አሁን የሰራ ነው ኮል ማድረግ ከፈለገን እንዴት ነው የምናደርገው? ሄደን ማለት ነው ፈንክሽናችሁን ኔም ትጽፉና መጨረሻ ላይ እናደርጋለን ብራኬት ከፍተን እንዘጋለን። እዚህ ጋር መጠንቀቅ ያለባችሁ የሮቦታችሁን ምንም አያስፈልጉም። ሆቦዶት ራይት የምትሉት ነገር የለም። እሱ ከኦብጀክት ጋር እያያዘ ራይት ብቻ ብላችሁ የፈንክሽናችሁን ኔም የምትጠሩት ማለት ነው። ሶ ራይት ስትሉ እዚህ ጋር እንደሚሰራላችሁ ይገባና እዚህ ውስጥ ያለውን ነገር ነው የሚሰራላችሁ ማለት ነው። በዚህ ቀላል ኤግዛምፕል እኔ እስቲ አንድ የሮቦት ጥያቄ ማለት ነው። እሺ ከዚህ በፊት ሰርተናል። ይሄን ፍሮም ሴስ ዋን ሮቦትስ ኢምፖርት አስተሪክስ ኤች አሳይን ሮቦት የሮቦታችን ኔም ኤችን በለው። ከዚህ በኋላ እኛ የምንፈልገው ምን ታስክ እንሰራለን ነው። ከዚህ ጋር ተነስታ እዚህ ድረስ ለመምጣት እንዲዞራ እንድትመጣልን ማለት ነው። ከዚህ ተነስታ እዚህ ትሄዳለች። ከዚህ በኋላ ወደዚህ ሄዳ እየሄደች ነው የምትመጣው። ሶ ቅድሚያ ፊቷን ወደ ላይ ወደ ኖርዝ ማዞር አለብን። አንድ ተርን ሌፍት። ከዛ በኋላ 9 ጊዜ ሙቭ እናደርጋለን። 9 ሙቭ ካደረግን በኋላ እዚህ ጋር ምን እንደማድረግ አለባት ማለት ወደ ቀኝ ነው መታጠፍ ያለባት። ወደ ቀኝ እንደምታጠፍ ያው 3 ወደ ግራ መታጠፍ ነው ብያለሁ። ግን አንድ ዲፋይን እናደርግና ራይት የሚለውን ብቻ ኮል እናደርጋለን። ወደዚህም 9 ጊዜ ሙቭ ታደርጋለች። እዚህ ጋርም ስትደርስ ምን ማድረግ ነው? ኮል ብቻ ነው የምናደርገው። ምክንያቱም አንድ ዲፋይን አድርገነዋል። ተመሳሳይ ስራ እስከዚህ ድረስ ያለውን እንሰራለን ማለት ነው። ስለሆነም እዚህ ጋር አሁን 3 ቦታ ላይ ወደ ቀኝ መታጠፍ ይኖርባታል። 3ቱም ቦታ ላይ ያን ደጋግመን ከምንጽፍ አንድ ዲፋይን አድርገን ያንን ብቻ ኮል እናደርጋለን። ሶ ዲፍ እንበለው ራይት ብለን እንስተው። ራይት ግዴታ አይደለም፣ የፈለጋችሁት ኤኒ ቫሪያብል ኔም መሆን ይችላል። ራይት ብለው ፎር አን ሬንጅ ኦፍ 3 ጊዜ ምን ታደርግ ወደ ግራ ታጠፍ ማለት ነው። ችሎት ተርን ሌፍት ነው ማለት ነው። 3 ጊዜ ወደ ቀኝ ታጠፋለች ራይት የሚለውን ስነካ ማለት ነው። ሶ እዚህ ጋር ዲፋይን የሚለው ነገር ምንም ከኮዳችሁ ጋር ምንም ኤክስኪዩት ሲያደርገው ይሄንን አየው። መቼ ነው? ኮል ሲደረግ ብቻ ነው የሚመጣው ማለት ነው። አሁን ቅድሚያ የምናርጋት የህዋችን ኤች ዶት ተርን ሌፍት ወደ ላይ እንድታጠፍ እናርጋት። ወደ ኖርዝ ከታጠፈች በኋላ ምን እናርጋት? 9 ጊዜ ሙቭ ያድርግ ማለት ነው። ፎር አይ ኢን ሬንጅ 9 ጊዜ ምን እናርገው ማለት ነው? ሙቭ እናርገው። ኤች ዶት ሙቭ። ይሄንንም እስቲ ከዚህ ኮድ በኋላ እናውቃለዋለን። 9 ሙቭ ካደረገች በኋላ ምን እናርገው? ወደ ቀኝ እንዲታጠፍ እናርገው። ግን ከሱ ይልቅ ይሄን በቀላሉ እንዲቀለን ይሄንንም ፈንክሽን ዲፋይን እናርግ። እዚህ ጋር ዲፍ ጎም በለው ችግር የለውም። ኤኒ ቫሪያብል መሆን ይችላል። ጎ አልነው። ስለሆነ እንደሚሰራልን ማለት ነው ሁለት ፈንክሽኖች ዲፋይን አድርገናል። ጎ የሚለው እንደሚሰራልን 9 ጊዜ ነው ሙቭ የሚያደርግልን ማለት ነው። ጎ የሚለው 9 ጊዜ ሙቭ ያደርግልናል። ራይት የሚለው ደግሞ 3 ጊዜ ወደ ተርን ሌፍት ይታጠፋል ማለት ነው። እና እዚህ ጋር አሁን እንዳየነው ቅድሚያም እንደሚደረገው
ቅድሚያ ተርን ሌፍት እናደርጋለን። ተርን ሌፍት ካደረግነው በኋላ ጎ የሚለውን እንጠራለን ማለት ነው። አሁን እንደምታዩት እዚህ ጋር እንደሚሰራላችሁ ማለት ነው። ከዚህ ተነስቶ እስከ ላይ ወጥቷል። ስፒዱን እስቲ ቀስ እናድርገው፣ ቀስ ብሎ እንዲሄድ ችሎት ሴት ፓውዝ ብለን የሚሄድበትን ስፒድ መቀነስ እንችላለን። አሁን እንደምታዩት ምንድነው ያደረኩት? ወደ ቀኝ ታጠፈ፣ ወደ ግራ ታጠፈ። ከዛ በኋላ 9 ጊዜ ነው ሙቭ ያደረገው። ይሄ እንዲያደርግ ያደረገው ምንድነው? እዚህ ጋር የምታዩት ችሎት ተርን ሌፍት ስትሉት ወደ ኖርዝ ሆነ። ቀጥሎ ጎ የሚለውን ፈንክሽን ጠራ። ጎ የሚለው ፈንክሽን እዚህ ጋር እንደምታዩት ነው። ይሄ እዚህ ጋር ዲፍ የሚለው ዲፋይን ነው ብያችኋለሁ። እዚህ ጋር ደግሞ ኮል ይባላል። ፈንክሽን ኮል ነው፣ ፈንክሽን ዲፋይን የሚባለው ማለት ነው። ሶ ጎልን ስጠሩት ምን ይሆናል ማለት ነው? ይሄንን 9 ጊዜ ሙቭ። ይሄንን ነው ውስጡ የጻፋችሁት ስቴትመንት። ጎ በምትሉ ሰዓት እዛ ውስጥ የተጻፈውን ስቴትመንት ነው የሚሰራላችሁ ማለት ነው። እዚህ ውስጥ የጻፍኩት ስንቴ እንዴት ነው? 9 ጊዜ እንዴት ነው? እቺን 8 ባረጋትስ ጎ የሚለው ፈንክሽን ስጠሩት የሚሰራላችሁ ይሄንን ነው። 8 ጊዜ ነው ወደ ላይ የሚወጣላችሁ ማለት ነው። እኔ ግን ፈልገው 9 ጊዜ እንዴት ነው? እሺ አሁን ላይ ወጥቶ ደርሷል። ላይ ከደረሰ በኋላ ወዴት ነው መታጠፍ ያለበት? ወደ ቀኝ። ወደ ቀኝ ለመታጠፍ ያው ራይት ብላችሁ ዲፋይን አድርጋችሁታል። ከላይ ራይት ብላችሁ ዲፋይን ስላደረጋችሁት እሱን ነው ኮል የምታደርጉት ማለት ነው። አሁን ወደ ቀኝ ታጠፈ። ወደ ቀኝ ከታጠፈ በኋላስ ምን እንደሚያደርገው ጎ የሚለውን ነው የምትጠሩት። ጎን ስጠሩ 9 ጊዜ ይሄዳል ማለት ነው። አሁን መልሰን ምን እናድርግ? ራይት የሚለውን ኮል እናድርግ። እስቲ ይሄን ረን አድርገን እስካሁን ምን ፕሮግረስ ላይ እንዳለ ማየት እንችላለን። እስከዚህ ድረስ ጎ ብለነው ሄድን። እዚህ ከደረሰ በኋላ ራይት ስትሉት ወደ ቀኝ ታጠፈ። ቀጥሎ ጎ ስትሉት እስከዚህ መጣ። አሁንም ራይት ስትሉት ፊቱ ወርታች ታጥፏል ማለት ነው። አሁንም ተመልሶ ወርታች እንዲመጣ ጎ የሚለውን ፈንክሽን እንጠራለን። ጎ ካልን በኋላ ራይት ስትሉት ደግሞ ወደ ቀኝ ይታጠፋል። መልሳችሁ ጎ ስትሉት እስከ ኢኒሻል ፖዚሽኑ ድረስ ይመጣል ማለት ነው። እዚህ ጋር የምታዩት ኮድ እሱን ነው የሚሰራው። በአጭሩ ፈንክሽን አንድ ዲፋይን ታደርጋላችሁ። ያን ዲፋይን ያደረጋችሁትን ኮድ ደጋግማችሁ መጠቀም ስትፈልጉ በአንድ መስመር ብቻ ኮል ማድረግ ነው። ሶ ይሄ በጣም ኮዳችን ያቀልልናል ማለት ነው። አሁን ለየብቻ እንጻፈው ብንል ያለ ፈንክሽን ብንጠቀም ኮዱ ይረዝም ነበር። እንዲህ ስናደርገው ግን አንድ ኮዱ በጣም ያንሳል፣ ሁለተኛ ደግሞ ሲምፕል ነው፣ ለመረዳትም በጣም ቀላል ነው የሚሆንልን ማለት ነው። ሶ ይሄንን የተጠቀምነው ሁለት ፈንክሽኖች ነው፣ ራይት እና ጎ ብለን ማለት ነው። እዚህ ጋር እንዳልኩት ጎ የሚለው ፈንክሽን እንዳያደርግልን ማለት ነው። እዚህ ጋር የሰጠነው ምን ነው? እዚህ ጋር ምን እንደሰጠነው 9 ጊዜ ሙቭ እንዲያደርግ ነው። ጎ የሚለው ኤኒ ቫሪያብል ነው፣ ችግር የለውም። ግዴታ ጎ ሊሆን ይገባዋል ማለት አይደለም። የፈለጋችሁትን መጠቀም ትችላላችሁ። ግን ፈንክሽኖቹን ኮል ስታደርጓቸው ሮቦታችሁን ኤች ዶት ማለት አይጠበቅባችሁም። እንዲህ ካላችሁ ኤረር ነው ጀነሬት የሚያደርግላችሁ ማለት ነው። አሁን ይሄን ረን ብናደርገው ኤረር ነው የሚለን። እዚህ ጋር እንደምታዩት ጎ የሚባል አትሪቢዩት ሮቦታችሁ የለውም እያለ ነው። ሶ ይሄንን ለማለት አሁን ወደ የፈንክሽን ታይፖች እንመጣ። ፈንክሽን ሁለት አይነት ታይፕ አለው። አንደኛው ዩዘር ዲፋይንድ ይባላል። ሁለተኛው ደግሞ ምን ይባላል ማለት ነው? ቢልት ኢን ፈንክሽን ይባላል። ቢልት ኢን አለ፣ እንደገና ደግሞ ዩዘር ዲፋይንድ። ሁለት አይነት ፈንክሽኖች ናሉት፣ ዩዘር ዲፋይንድ እና ቢልት ኢን የሚባሉ ፈንክሽኖች ማለት ነው። ቢልት ኢን የሚባሉ ፈንክሽን እስካሁን ሲጠቀሟቸው የነበሩት ማለት ነው እነ ሙቭ፣ ክሬት ወርልድ፣ ሎድ ወርልድ፣ ሮቦት የሚለው ሁሉም ፈንክሽኖች ሲጠቀሟቸው የነበሩ ተርን ሌፍትን ጨምሮ ቢልት ኢን ይባላሉ። እነሱ ቢልት ኢን የተባሉት ፈንክሽኖች ፈንክሽኑ ዲፋይን ሆኖ የተቀመጠ ነው። እናንተ አይደለም ዲፋይን የምታደርጉት፣ እናንተ የምታደርጉት ኮል ብቻ ነው። ያን ፈንክሽን መጠቀም ብቻ ነው። ሶ ያን ዲፋይን የተደረገው ፈንክሽን መጠቀም ከሆነ ቢልት ኢን ፈንክሽን ይባላሉ እነዛ። ዩዘር ዲፋይንድ ግን ራሳችን ነው ምን እያደረግን የነበረው ዲፋይን አድርገን የነበረው ማለት ነው። አሁን እዚህ ጋር መተን እስቲ እዚህ ጋር ከምታዩት ውስጥ ራይት የሚለው እዚህ ጋር ራይት የሚለው ምንድነው? ራሳችን ነው ዲፋይን እያደረግን የነበረው። ሶ ራይት የሚለው ፈንክሽን ዩዘር ዲፋይንድ ራሳችሁ ዲፋይን ያደረጋችሁት ፈንክሽን ነው። ተርን ሌፍት የሚለውስ እዚህ ጋር ዲፋይን አድርገናል። ዲፍ ተርን ሌፍት ያልነው ነገር አለ የለም። ዲፍ ተርን ሌፍት የሚለው ምን አይደለም ያደርገው ሲኤስዋን ሮቦትስ ሞጁል ላይ ብትገቡ የምታገኙት ነው። ሶ ያ ነገር ምንድነው? ቢልቲን የሆነ ፈንክሽን ነው ማለት ነው። ዩዘር ዲፋይንድ እና ቢልቲን ተብሎ ለሁለት ይከፈላል። እነሱን ለመለየት ነው እዚህ ጋር የምንጠቀመው። የሮቦታችን ኔም ዶት ብለን የምንጠቀማቸው ቢልቲን የሆኑ ፈንክሽኖች ነው። እነ ተርን ሌፍት፣ ሙቭ፣ ፒክ ቢፐር፣ ድሮፕ ቢፐር እነሱ ያልናቸው ዶት እያደረግን እንጠቀማለን ማለት ቤዚክ አክሽኖቹ እና ኦን ቢፐርን ጨምሮ ማለት ነው። ግን ራሳችን ዲፋይን ያደረግናቸው ዩዘር ዲፋይንድ ፈንክሽኖችን ምንም አይነት የኦብጀክታችን ኔም ወይም የሮቦታችን ኔም መጠቀም አያስፈልጉም። ፈንክሽኑን ብቻ ነው ኮል የምናደርገው ማለት ነው። እዚህ ጋር እንምጣ ሌላ ቀለል ያለ ኤግዛምፕል። ይሄን ተርን ሌፍት ብንለው ይሰራል አይሰራ? እዚህ ጋር ያለውን ራይት የሚለውን ተርን ሌፍት ብንለው ይሰራል። ምክንያቱም ተርን ሌፍት ምንድነው? ኤኒ ቫሪያብል መሆን ይችላል። እሺ አሁን ወደ ተርን ሌፍት ኤች ዶት ተርን ሌፍት ስንል የሚሰራው የትኛው ነው? እዚህ ጋር የጻፍነው የሚሰራው ወይስ ወደ ግራ ነው የሚታጠፈው? አሁን እዚህ ጋር ኤች ዶት ስላልነው የሮቦታችን ኔም ከጠቀስንለት ቢልቲን ፈንክሽኑ ነው የሚሰራው ወደ ግራ መታጠፉን። ይሄን ግን ተርን ሌፍት ብቻ እንደዚህ ብንለው ግን ያለ ሮቦታን ሳንጠቀም ከጠራ ነው ግን እዚህ ጋር የጻፍነው ተርን ሌፍት ነው የሚጠቀሙ ማለት ነው። ግን እንዲህ ኮንፊውዝ እንዳትሆኑ የተለያየ ኔም መስጠቱ የተሻለ ነው። ራይት ካላችሁት ችግር የለም ይሰራላችኋል። ራይት የሚባል ፈንክሽን የለም ቢልቲን ላይ። ሶ ይሄ ስለ ፈንክሽን ቤዚካሊ ዋና ዋናዎቹ ናቸው። ሌላ ኤግዛምፕል ደግሞ አንድ እዚህ ጋር በኮድ እዚህ ጋር እንደምታዩት ዲፍ ካልኩሌት የሚባል ፈንክሽን አለ። ዲፍ አደረግ ነው እሱ ውስጥም እንደሚሰራው ሲ ኢኳል ቱ 5 ሲባዛ 8 ሞጁሎ 6 ፕሪንት ሲ።
እዚህ ጋር ዲፋይኑ መቼም አሰሩትም ትታችሁ ስመታችሁ ኮል ስታደርጉ ብቻ ነው የምትሰሩት። እዚህ ጋር ካልኩሌት ብለን ኮል አደረግነው። ኮል ስናደርገው ይገባል እዚህ ውስጥ እዛ ውስጥ ያለውን ይሰራል። ሲ ኢኳል ቱ 5 ሲባዛ 8 ሞጁሎ 6 ይሄ ስንት ይመጣል? 40 ሞጁሎ 6 4 ይመጣል። ፕሪንት ሲ ስትሉት 4 ነው ዲስፕሌይ የሚያደርግልን ማለት ነው። አንደኛው ላይ ሰራ። ሁለተኛው ላይ ካልኩሌት ብላችሁ አሁንም ስትጠቀሙ ምን ያደርግላችኋል ማለት ነው? አሁንም ይሰራላችኋል። ካልኩሌት ሁለተኛ ኮል ስታደርጉት ማለት ነው። ሁለቴ ነው ኮል ያደረግነው። እዚህ ጋር እንደምታዩት ሁለቱም ላይ 4 ብሎ ዲስፕሌይ ያደረገልን። ባጭሩ ምን ማለት ነው? ፈንክሽን አንዴ ዲፋይን ታደርጋላችሁ። ኮል ስታደርጉት ብቻ ያን ነገር ይሰራላችኋል። ያን ነገር ኮል ስታደርጉት ይሰራላችኋል ማለት ነው። አርጉመንት ያልኳችሁ ይሄ ነበር ቅድም። አርጉመንት ቢጨመር ምን ይሆናል የሚለው ማለት ነው። ኤ ታይምስ ቢ ሞጁሎ ኤ ይሄን ስራ ውስጥ እዚህ ጋር እንደምታዩት ካልኩሌት ኤ ኮማ ቢ ሲ ኢኳል ቱ ኤ ታይምስ ቢ ሞጁሎ ኤ ፕሪንት ሲ። እዚህ ጋር ካልኩሌት የሚለው ፈንክሽን ዲፋይን ስናደርገው ሁለት ፓራሜትር ግድ ያስፈልጋል። እንደምታዩት ማለት ሁለት ፓራሜትር ካላካችሁለት አይሰራም። እዚህ ጋር ካልኩሌት ብቻ ብትጠሩት ኢረር ነው የሚላችሁ። ምክንያቱም ይሄ ፈንክሽን ሁለት ፓራሜትር ግድ ይፈልጋል። እኛም እዚህ ጋር ሁለት ፓራሜትር መላክ አለብን። አሁን ይሄ ይሰራልን። ሁለት ፓራሜትር ልከናል። ኤም ሁለት ነው የሚጠብቀው። ኤም የሆነ ስንት ነው? 5 ቅድሚያ የጻፋችሁለት ቅድሚያ ለተሰጠው ይሆናል። ቅድሚያ የጻፈው ኤ ነው። እዚህ ጋርም ቅድሚያ ያላካችሁት 5 ነው። ኤ 5ን ይዛል። ቢ ስንትን ይዛል ማለት ነው? 4ን ይዛል ማለት ነው። ከዛ በኋላ ይሄን ካልኩሌት ታደርጋላችሁ። መጨረሻ ላይ ሲን ፕሪንት ትላላችሁ። በተመሳሳይ እዚህ ጋር መታችሁ 9,5 ብትሉት ምን ይሆናል? ኤ 9ን ይዛል። ቢ ደግሞ ስንትን ይዛል ማለት ነው? 5ን ይዛል። እስቲ ይሄን ረን እናድርገው ምን እንደሚሰጠን። ሁለቱም ላይ 0 ነው የመጣ እንዳጋጣሚ ሆኖ ማለት ነው። ሲ አሁን የመጀመሪያ ካልኩሌት ኮል ስናደርግ ኤ 5 ነው፣ ቢ 4 ነው። 5 ሲባዛ 4 ስንት ይመጣል? 5 ሲባዛ 4 20 ይመጣል። 20 ሞጁሎ ኤ ኤያችን 5 ነው። 20 ሞጁሎ 5 0 ይመጣል ማለት ነው። እሺ ይሄንን እንዲህ ብናደርገው ምን ይሆናል? እንዲህ ብናደርገው 25 እና 54 የተለያየ ቫልዩ ነው የሰጠኝ። ኤያችን 5 ነው፣ ቢያችን 4 ነው። 5 ሲባዛ 4 20 20 ሲደመር ኤያችን 5 ነው 25 ማለት ነው። ለሁለተኛው ኤግዛምፕል ደግሞ 9 እና 5 ነው የላኩት። ኤ 9 ሆኗል፣ ቢ 5 ሆኗል ማለት ነው። 9 ሲባዛ 5 ስንት ሆነ ማለት ነው? 45 ሲደመር ኤያችን 9 ነው 54 ማለት ነው። የፈለጋችሁትን ቁጥር እየላካችሁ እዚህ ጋር መጠቀም ትችላላችሁ ነው። እና ዋና ፈንክሽን የሚባለው ምንድነው? አንድ ዲፋይን ታደርጋላችሁ። ከዛ በኋላ በምትፈልጉ ሰዓት ያን ነገር መጠቀም ትችላላችሁ። ስለሆነ ፈንክሽን የሚለው ሁለቱን ዲፋይንድ እና ኮል የሚለውን ይዘዋል ማለት ነው። ሶስተኛ እዚህ ጋር ሪተርን የሚባል ነገር አለ። እዚሁ ፕሪንት ከምናደርግ ሪተርን ሲ ብንለው ምን ይሰጠናል የሚለው ነው። እዚህ ጋር መተን ኤክስ ኢኳል ቱ እሱንም በለው ዋይ ኢኳል ቱ መጨረሻ ላይ ፕሪንት ኤክስ ፕሪንት ዋይ። ሪተርን የሚለው ምንድነው? ምንም በጣም ቀላል ፓርት ነው። ኮል ወዳደረገበት ቦታ ላይ ነው ቫልዩን የሚልከው። እዚህ ጋር ነው ካልኩሌት 5,4 አለ። ካልኩሌት የሚለው ውስጥ ይገባል። ካልኩሌት ሲያደርገው ሲ ስንት ይመጣልናል? አሁን ካልኩሌት ስናደርግ 25 ነበር ይመጣልን። ሪተርን ሲ ሲል 25ን እዚህ ቦታ ላይ ነው ሪተርን የሚያደርገው ማለት ነው። ስለሆነም ኤክስ ስንት ይዛል ማለት ነው? እዚህ ጋር ሪተርን ሆኖ የመጣውን ቫልዩ ሪተርን ሆኖ የመጣው ቫልዩ ስንት ነው? 25 ነው። ኤክስ ስንት ነው የሚይዘው? 25ን ይዛል ማለት ነው። በተመሳሳይ ዋይም ጋር እንምጣ። 9 እና 5ን እዚህ ፈንክሽን ላይ ኮል አድርጎ ይከታቸዋል። 9 እና 5 ኤ 9 ቢ 5 ሲ ካልኩሌት ሲሆን 54 መጣ። ሪተርን ሲ ስትሉት 54ን ሰጠን ማለት ነው። ዋይ ስንት ሆነ ማለት ነው? 54። ኤክስ እና ዋይ የያዙት ቫልዩ ምንድነው? ከፈንክሽኑ ሪተርን የሚደረጉ ቫልዩዎችን ነው እዚህ ጋር የሚይዙልን ማለት ነው። ምክንያቱም ኤክስ አሳይን ያልነው ለዛ ነው። ፕሪንት ኤክስ እና ፕሪንት ዋይ ስትሉት እነሱን ቫልዩዎች ነው የምናያቸው 25 እና 54 ማለት ነው። በተመሳሳይ እዚህ ጋር መተን ደግሞ ፕሪንት ካልኩሌት 3,6 ብንለው ሌላኛው ተመሳሳይ ነው ይሰራልኛል። እዚህ ጋር ስመጣ ካልኩሌት 3,6 ስትሉት ኤ ላይ 3 ቢ ላይ 6 ይገባል። ምን ይሆናል ማለት ነው? ኤ 3 ቢ 6 እሱን ካልኩሌት ያደርግና ሪተርን ያደርገዋል ማለት ነው። ሲ ኢኳል ቱ ኤ ታይምስ ቢ ሲደመር ኤ ሪተርን ያደረገው እዚህ ጋር ነው የሚመጣው። ፕሪንት የሚደረገው ቫልዩ እሱ ነው ማለት ነው። ይሄን ረን ስታደርጉት መጨረሻ ላይ 21 ነው ይመጣላችሁ። ቫልዩ 21 ይሆናል ማለት ነው። ስለሆነ ፈንክሽን የሚለው ይሄ ነው። ግን ወደፊት በሰፊው ስለምናየው ይሄናል። ትንሽ ኮንሰፕት ለዛሬ ከያዛችሁ ይበቃል። በቀጣይ በደንብ እናያቸዋለን ማለት ነው እነዚህን ፓርቶች።